እኔ ግን እላችኋለሁ አለ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። ወንድሙን ጨርቃ የሚል ሁሉ የሸንጎ ፍርድ ይገባዋል። ደንቆሮ የሚለው ሁሉ የገሃነም እሳት ፍርድ ይገባዋል። ስለዚህ በመጽሐፍ ብዙ ኢየሱስ ባስተማረ አንድ ሰው ወንድሙን አለ ደንቆሮ የሚለው ኮድ ምን ይገባዋል? የገሃነም እሳት ይገባዋል አለ። ይሄን ያዙልኝ። ስለዚህ በኢየሱስ ትምህርት ምንድነው? አንድ ሰው ወንድሙን ደንቆሮ ብሎ ከሰደበው ገሃነም ይገባል። ጻፉልኝ። አንድ ሰው ወንድሙን ደንቆሮ ከሰደበው ገሃነም ይገባል። በምንም ሁኔታ ቢሆን ተመልከቱ። ምሳሌ ጀሮም እንደዚህ ይላል but by the true reading አለ the prescription is made unconditional አለ። በቃ ምንም ኮንዲሽን ይባላል። unconditional አለ። በቃ ምንም በሁሉም ሁኔታ ነው አለ and anger also altogether forbidden አለ። ቁጣም የተከለከለ ነው። ስለዚህ በምንም ሁኔታ ወንድምን ደንቆሮ ብሎ መሰደብ አይፈቀድም በክርስትና። ኢየሱስና ደንቆሮ በመሰደብ ካለ ገሃነም ይገባል ረሱል። እሺ ስለዚህ አንድ ሰው ወንድሙን ደንቆሮ ብሎ መሰደብ የለበትም። ይሄን ከያዝን ግን የሚያስቀው ፓርት መሰላችሁ? ኢየሱስ ራሱ ወንድሞችን ደንቆሮ እያሰደባቸው ነበር። ወንድሞችን ደንቆሮ እያሰደባቸው ነበር አይሁዳውያን። ተመልከቱ የሉቃስ ወንጌል እንደዚህ ይላል። ይህንም ሲናገር አንድ ፈሪሳዊ ከእርሱ ጋር ምሳ ይበላ ልጋበዘው። ምግብ ሊያበላ ወደ ቤት አመጣው። ኢየሱስ ምግብ ሊበላ ወደ ሰው ቤት ገባ። ተጋበዘ ምሳ ማለት ነው። ተመልከቱ ያለውን እዚህ ጋር እናንተ ደንቆሮዎች አላቸው ኢየሱስ። ደንቆሮ አላያችሁ አይደለ? ደንቆሮ እናንተ ደንቆሮ እውሮች አለ። የውጭን የፈጠረ የውስጡን አያውቅም ምን አላቸው? ደንቆሮ አላቸው። ቅድም ደግሞ ምን ብለናል? ኢየሱስ ምንድነው ያለው? ቅድም ወንድሙን ደንቆሮ የሚል ካለ ገሃነም ይገባ ብሎ ነበር። እዚህ ጋር ራሱ ደንቆሮ ተሳደበ። በራሱ ሚዛን ማለት ነው። በራሱ ሚዛን ቅድም ደንቆሮ የሚል ካለ ገሃነም ይገባ፣ ራሱ ደንቆሮ ብሎ ይሳደባል። ደግሞ የሚገቡ ወንድሞቹ ናቸው። ኦኬ እሱን አሳያችኋለሁ። አሁን የገባው ልጅ ክርስቲያን ነው ሙስሊም? አሁን የገባው እንዴት ናችሁ? ክርስቲያን ነኝ። እሺ ሰላም ብያለሁ ወገናችን። ሰላም ማለት ትችላለህ ክርስቲያን? በመጀመሪያ ሰላም ማለት አልተከለከለም። ቶፒኩን አትቀይረው። ከየት ቤተ እምነት ነህ እኮ? ከየት ቤት ሳይሆን ሙስሊም ክርስቲያንን ሰላም ማለት ይችላል? ሰላም አለይኩም አይፈቀድም። የሙስሊም ሰላም ስለዚህ ከየት መጅም እኮ አንተ ሲጀምር ወይ ሙስሊም አይደለህማ። ኖ ረጋ ከረሰው ተጠያቂያችንና ስለ ሰላምታ አለ። ሰላምታ ከሆነ በመጽሐፍ ቅዱስም አንድ ክርስቲያን ሰላም ይቀርና ጭራሹን ማዋት ራሱ አይፈቀድም በክርስትና። አሁን ቶፒኩን ተወውና ከየት ቤት እኮ ማስረጃውን አምጣ። እሺ ማስረጃውን አምጣ። ማስረጃ አንደኛ ዮሐንስ ላይ አለ። ክፈትለት። ያው እሺ የት አለ? ያው አንብበው። መጽሐፍ እኮ እያነበብኩ ነው። እስኪ ድምፅህን ከፍ አድርገው። ሸፍነው ኢብራሂም ድምፅህን ከፍ ካነበቡ ይፈራል። ተነባል። አሁን አንተ አነብልኝ። ኧረ እንደው እኔ ስለማልፈራ ነው። አግለት እኮ ምን ላይ ነው ይሄ መጽሐፉ? መጀመሪያ ኢብራሂም ላይ ተወልኝ። መጀመሪያ አንብበው። እሺ ለሚመጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም። እሺ በክርስቶስ ትምህርት ለሚኖር አብና ወልድ አሉት። እሺ ትክክል። ማንም ወደ እናንተ ቢመጣ ይህንም ትምህርት እስኪ ትንሽ ወደዛ ወራክ ባያመጣ በቤታችሁ አትቀበሉትም፣ ሰላምም አትሉትም። ሰላምም አትሉትም አትበሉት ነው የሚለው ሰው በክፉ ስራው ይከፈለዋልና። እሺ ኢምራን እኮ አንድ ጥያቄ ኢምራን፣ ያንተን ወንጀል ይወርሳል ማለት ነው? አንተን ሰላም ካለ ይተባበራል። በጣም ከፍ። እሺ ዝቅ አድርግልኛ። እንዴ እንደዚህ እኮ አይደለም። ቆርጠህ እኮ አይደለም የምትወስደው። ከቅድም እስካሁን እኮ እያየኋችሁ ነበረ። እየቆረጣችሁ እኮ ነው እኮ። አንድ ወገናችን ሚት አድርጌያለሁ። ዛሬ ቶፒክ አለ። ቶፒካችን ስለ ሰላምታ አይደለም። ሰላምታ በክርስትና ኃጢአት ነው። አሁን ቶፒካችን እኛ ስለ ኢየሱስ ነው። ስለ ኢየሱስ ስለሆነ ወገናችን በኢየሱስ ትቀጥላለህ፣ በዚያ ግን ትወርዳለህ ማለት ነው። ጥያቄያችን ስለ ኢየሱስ ነው። መልሳለህ ስለ ኢየሱስ። ኢየሱስ መጽሐፍ ቅዱስ ላይ ገሃነም ይገባል የሚል ጥቅስ አለኝ በመጽሐፍ ቅዱስ መሰረት። እሱን ትመልስልኛለህ? በጣም ማወቅ እፈልጋለሁ። የምሬን ነው። እየቀለድኩ አይደለም። ወላሂ ማወቅ እፈልጋለሁ። ኢየሱስ በተናገረው መሰረት ገሃነም ይገባል። መጀመሪያ ከየት ቤተ እምነት ነው ወገናችን? ሙት አንሳ። ከየት ቤተ እምነት ነህ ወገናችን?
እኮ ሚውት እያረከኝ እኮ ነው። አሁን ይኸውልህ እኔንም የሆነ ሀሳብ እንድትረዳ ፈልጋለሁ እኮ ከተነጋገርን በሀሳብ መግባባት ማስረጃ ቅርብ ያለህ በቃ ሌላ ጊዜ ትወያያለህ በሱ ርዕስ። አሁን ርዕሳችን ስለ ሰላምታ ሳይሆን እኛ ርዕሳችን ምንድን ነው? ስለ ኢየሱስ ነው። ስለዚህ እባክህ ወደ ርዕሱ ተመለስ። ከየት ቤተ እምነት ነህ? ርዕስ እንዳትቀይር። ከየት ቤተ እምነት ነህ? ሚውት አድርገዋል እኮ። አሁን እኔ ክርስቲያን ነኝ አይደል? ከየት ቤተ ጴንጤ ነህ? ኦርቶዶክስ ነህ? ኦርቶዶክስ ነኝ። አሁን አንተ ሙሉ የሆነ ሀሳብ ቆይ አዳምጠኝ በጌታ እንደዚህ ከሆነ አንደማመጥም። በቃ እሺ አውራሽ አውራ። አሁን አንተ ሙሉ አሁን አንድ ሀሳብ ስታነሳ ስለ ኢየሱስ ክርስቶስ ትል ነኝ አለ ምናምን የሚል አንስተህ ነበር አይደል? ያንን ሁሉ ስታነሳ እኔ እየሰማው ነበረ። ለምን ይቅርታ ብዙ አላወራብህም። እሺ ግን አሁን አንተ የሆነ ሀሳብ ስታነሳ ሙሉውን ነው አይደል ማንበብ ያለብህ እንጂ ጫፉን ብቻ አነሳ እኮ። ስለ ነብዩም በጣም ብዙ ነገር ማውራት እንችላለን አይደል? ስለ እናንተ ነብይ። እሺ አሁን ደግሞ ሰማለሁ አይደል? ሚውት አድርገው አንዴ። ለእኔ ደግሞ ላወራሽ አሁን ሚውት አድርገው ወገናችን። እሺ ተባረክ። ምን መሰለህ ወገናችን፣ ሙስሊሞች አንድ ሰው ስለገባ ርዕስ አንቀይርም። ገብተህ ምናከን ሰላምታ በክርስትና አይፈቀድም አልቃ ስልህ ማስረጃ አቅርቤልሃለሁ። ርዕሳችን ስለ ሰላምታ አይደለም። ርዕሳችን ስለ ነብዩ አይደለም። ርዕሳችን መጽሐፍ ቅዱስ ላይ ኢየሱስ ገሃነም ይገባ የሚል ጥቅስ አለ። እሱ መልስ ነው ርዕስ ጥያቄ ነው። ኦኬ አንተ ምንድን ነው ያልከው? ስለ ሰላምታው ግን እንጨርስ። ሁሉንም ሰው ሰላም ማለት ስለምንችል ማለት ነው። ሐሳቡን ልጨርሰው። መጽሐፉን ወደ ላይ ከፍ አድርግልኝና አሁንም የማዳመጥ ችግር አለ። ባይሃታ አታዳምጥም። ረጋ በመጀመሪያ ሐሳቤን አዳምጠኝ እሺ ወገናችን። አሁን ርዕሳችን ስለ ኢየሱስ ስለሆነ እባክህን ወደ ርዕስ ተመልሰህ አውራ። ሙሉ መጽሐፉን ስላነበብኩ የሚለወጥ ነገር የለም። ይሄ የእናንተ ብሎ እናውቀዋለን። ተጨበረባችሁ የምታደርጋችሁ ሙሉ ይነበብትላል። ሙሉ ሲነ ምንም የሚለወጥ ነገር እንዴ ላሳይህ እኮ ነው። ከፍ አድርገዋል። ላሳይህ እኮ ነው። የሚቀየር ከሆነ ወገናችን ወይ የሚቀየር ከሆነ አሁን በምናነሳው ቶፒክ ትቀጥላለህ። ጥያቄያችን የማቴዎስ ወንጌል ላይ ነው። አይ በቃ ወረደ ራሱ ተውት። አያቸው ያ ጀማዓተል ኸይር እንደዚህ ናቸው ክርስቲያኖች። ርዕስ ሲነሳባቸው ይቀይራሉ። ኢብሮ ግን አሁን ሀሳብ ንገራቸው። በላይ የተነሳው ርዕስ ምንድን ነበረ? ስለ ሰላምታ ነው። ገብቶ ሰላማት አይፈቀድም ማለት አዎ፣ ሰላም አለይኩም ከሆነ በእስልምናችን ሰላም አለይኩም የጀነት ሰዎች ሰላምታ ነው አልኩት። ግን በክርስትና አይፈቀድ። በክርስትና ይፈቀዳል አለ። መጽሐፉን እንኳን አያውቅም። አያሳዝንም? በአለ ያለንበት ትውልድ ክርስቲያን መጽሐፉን አያውቅም። ለምን መጽሐፍ ቅዱስ ምንድን ነው የሚለው? አንድ ክርስቲያን ሙስሊምን ሰላም ማለት አይችልም ነው የሚለው። ወላ ሀታ ሰላም አለይኩም ሰላም በቃ ሰላም እንኳን ማለት አይችልም። ሰላም የሚል ከሆነ ኃጢአተኛ ነው እሱ ራሱ። ንገራቸው አንዴ። ከዛ ክርስቲያን ስለገባ እሱ ጋር እንቀጥላለን። ሲጀመር እንግዳም የጉርብትና የሚባል ነገርም የለም ማለት ነው። ምክንያቱም እንግድነት ማንም አንተ ቤት ቢመጣ ቤት እንዳትቀበለው ተብሏል። ስለዚህ ሙስሊም ምናምን በቃ በክርስቶስ ትምህርት የማይኖር ሰው ካለ በቃ እንደ ክርስቲያን ካልሆነ በቃ ዋጋ የለውም ማለት ነው። ኢየሱስ ስቅለት የማይቀበል ከሆነ አሁን እኛ እንቀበልም። ስለዚህ እናንተ ቤት መምጣት አንችልም። ሁለተኛ ምንድነው ልክ እሱ እንዳለው ሰላም ካለ አለቀለት በቃ በእጁ በኩል ሊያልፍ ይችላል የእሱ መጥፎ ስራ ማለት ነው። እና በጣም ከባድ ነው ይሄ። አሁን ርዕሳችን አይደለም። ርዕሳችን ወደ ሆነው እንቀጥልና አመን ገብቷል። ኢምሮስ ያናረው እሺ ወገናችን አመን ሰላም ብያለሁ። ሰላም እግዚአብሔር ይመስገን። ሰላሙን አላ አንተ ይሁዳ ከየት ቤተ እምነት ነህ? እኔ የወንጌል አማኝ ነኝ። የወንጌል አማኝ ነህ? እሺ ዛሬ ስለ ኢየሱስ ጥያቄ ነበረ። እሺ እሱኛውን ኢየሱስን አላውቀውም። ይሄ የውሸት ኢየሱስ ነው አይደል? ይሄ እኔ አንተ ያመጣውን ኢየሱስን አላውቀውም። እንደዚህ አይነት በስዕል የሚታወቅ ኢየሱስ የለም። ማሻአላ። ስለዚህ ይሄ ኢየሱስ የለም። እዚህ ኦርቶዶክስ አዳምጡ በደምብ። ይሄ ኢየሱስ ትክክለኛ ኢየሱስ አይደለም። ይሄ ፈረንጅ ነው አይደል? ይሄ የፈረንጅ ስዕል ነው አይደለ? ኢየሱስ አይደለም። ይሄ የፈረንጅ ስዕል ነው፣ ኢየሱስ አይደለም። በደንብ ስም ኦርቶዶክስ ተባረክ። በደንብ እናመሰግናለን። እሺ ወደ ርዕሳችን እንመለስ። አንድ ጥያቄ ነበር ስለዚህ ኢምሮ ይቅርታ አለ። ያኛውን አሳየው። እሺ የጥቁሩን አንድ ያሳየው። ይሄኛው ስበለው ነው። እሺ ለእኔሽ አይ ከነሱ ከሆነ ይሄ አይ በቃ ግን ኢብሮ ርዕስ እንዲያወጣብን ይሄን ኢየሱስ አለ ብለን በቃ ብዙ ኢየሱስ ያለ ከዛ ነው። ይሄም አለ፣ ይሄም ኢየሱስ አለ፣ ይሄም ኢየሱስ አለ፣ የቻይናውም አለ። በቃ ተው፣ ይሄን ተው፣ ሌላ ጊዜ ታወራበታለህ። ግን ኦርቶዶክስ በደንብ አዳምጦሽ ይሄ ኢየሱስ አይደለም። በጣም እናመሰግናለን። እሺ ጥያቄ ነበር። አሁን ያሳያቸው ሁሉም ኢየሱስ አይደሉም። የኢየሱስ ክርስቶስ ሲል እንደዚህ አይደለም። በቃ በደንብ ስሙ። በስዕልም የሚታይ አምላክ አይደለም እሱ ማለት ይሄንን ይመስላል ማለት አይቻልም ማለት ነው።
ተባረክ። በቃ እሺ፣ እናመሰግናለን። እኛም ያለነው እሱ ነውና አሁን እኛ ጋር ተስማማ። ጥያቄ ነበረኝ ወገናችን። እሺ መጽሐፍ ቅዱስ ከሆነ ነው ይሄ ጎግል ላይ ገብተህ ምናምን የምታመጣው ነገር ከሆነ አልቀበልም። መጽሐፍ ቅዱስ 64ቱም 66ቱም ሆነ 81 አዱን መጽሐፍ ቅዱስን ብቻ ይዘህ መጥተህ ከሆነ እናወራለን። አይ ጴንጤ ነህ አንተ? እኔ ያው በቃ ጴንጤ ከሆንክ ያንተ መጽሐፍ ላምጣ። ይሄን ልመልሰውና ይሄ የኦርቶዶክስ ነው ልመልሰው። እሱን ቆይ ይሄን ይግባና ይሄ የጴንጤ ወጣ የጴንጤ ወጣ። እሺ የኦርቶዶክስ ተመልሰው። እሺ አሁን የማወራ በእንትኖች ነው፣ በአንተ መጽሐፍ ነው የማወራ የጴንጤ ነው እዚህ። እሺ መጽሐፍ ቅዱስ ይሄ አንተ ነው። ስለዚህ ያኛውን ትተናል። ይሄኛው ውሸት ነው። እሺ ጥያቄ ነበረኝ። ውሸት ነው አይደለም ያልኩኝ። ብታወራ ከሆነ በሁለቱም ማውራት ትችላለህ፣ ግን ይሄ ጎግል ላይ የምታመጣው ነገሩን አላወራም ከሱ በሱ ጉዳይ። እሺ ቀጥል። መጀመሪያ አንድ ቃል ጥያቄ ነበረኝና ከሱ ልጀምርልህ። ሰይጣን ኢየሱስን ድምጽ አለ ከታች ድምጽ አስተካክለው። እሺ የመጀመሪያ ጥያቄ ሰይጣን ኢየሱስን ወደ ተራ ወስዶታል አልወሰደውም? መስሎኝ ፈልገው ሰይጣን ኢየሱስን ወደ ተራ ወስዶታል አልወሰደውም? መንፈስ ወሰደው ነው የሚለው። በመንፈስ ወደ ተራራ ወጣ። ጥያቄ ሳለም ጥያቄ አንድ አዳምጥ። ጥያቄ እኔ ዲያብሎስ ወስዶታ ይላል አይደለም? መጽሐፍ ቅዱስ ዲያብሎስ ይላል። እስኪ አንብበው መጽሐፉን እስኪ። አይ ጥያቄ መጀመሪያ መልስልኛ። ጥያቄ መልስልኝ። አይ የማይለውን ይላል አይልም። አይ አንተ ሀሳቡን ንገረኝ። አንተ ወንጌል አማኝ አይደለህ እንዴ? ሀሳቡን ንገረኝ። እኔ ሀሳቡ ምን ይላል መሰለ? ኢየሱስ ክርስቶስ አመነ ያንዴ ቆሽ አንዴ ጥያቄውን ልጠይቅህ። ዲያብሎስ ኢየሱስን ወደ ተራ ወስዶ አልወሰደውም? አልወሰደውም። እሺ አልወሰደውም። ያው መጀመሪያ ተመልከቱ፣ አልወሰደውም ብሏል። እሺ ሊቀጥል። ወደ ቤተ መቅደስ ወስዶ አልወሰደውም? ወደ ቤተ መቅደስ ኖ አሁን መጥቶልኛል። ኖ አይደለም፣ አሁን መጥቶልኛል። አሁን አንተ ያልከው ከጾመ ከጸለየ በኋላ ነው አንተ ያልከው። እኔ አሁን ያወራው ያለው ሐሳቤቱን ቆይ ስማኝማ። ኖ ጨርሰሃል። አልወሰደውም እኮ ብለሃል። አይደለም መጀመሪያ ስማ። ወሰደው አልከኝ። በምን አይነት መንገድ እንደወሰደው ራሱ ሄደ ልጁ። አያቸው አደነገጠ። በቃ ትዝ አለው ታሪኩ። ኢብራሂም ትዝ አለው። በቃ ወዳው ነው። ምንም ትዝ አላለኝም። ይኸውልህ አንተ ጥያቄን መጀመሪያ በትክክል በአግባቡ ነው መጠየቅ ያለብህ። ኢየሱስ ክርስቶስ 40 ቀንና 40 ሌሊት ከጾመ በኋላ በዲያብሎስ ተፈተነ አልተፈተነም ብለህ ጠይቀኛ። ወይ ደግሜ ልጠይቅ። እኔ ስለፈተነ ጥያቄ ደግሜ ልጠይቅ። አንተ ነህ ስህተት ያለብህ። እኔ ምንም አልተናገርኩም። በቃ ችግር የለውም። ይሄን ሰርዤዋለሁ። ደግሜ ልጠይቅ። አዳምጠኝ። ደግሜ ልጠይቅ ነው ወገናችን። ኢየሱስ በኖረበት ዘመን ምድር ላይ መጥቶ 30 ዓመት በኖረበት ጊዜ ማለት ነው፣ ሰይጣን ወደ ተራ ወስዶታል አልወሰደው? መልስልኝ። መጀመሪያ መጽሐፉን በደንብ አንብቧ። ከጾመና ከጸለየ በኋላ ይፈትነው ዘንድ ይላል። ጥያቄ ምንድን ነው? ወስዶታል። አመሰግናለሁ። በቃ ይሄን የፈለግ ተባረክ። እሺ ወስዶታል። እንዴት አድርጎ የወሰደው? ወስዶታል። እንዴት አድርጎ የወሰደው? ተሸክሞ የወሰደው? እንዴት አድርጎ የወሰደው? ሊፈትነው ነው የወሰደው። ሰይጣን ኢየሱስ ወሰደው ተሸክሞ አይደለ? ሰይጣን ኢየሱስ ወሰደው። መንግስትን አፍርሻለሁ ልጅ ተሸክሞ ነው የወሰደው። አንተ እግዚአብሔር ይገስጽ። እንዴት አድርጎ ወሰደው? ያከኩ ነው። በጣም አመሰግናለሁ። መጀመሪያ በሀሳብ ነው የወሰደው እንጂ ተሸክሞት አይደለም የወሰደው። አንተ እግዚአብሔር ይገስጽ። አንዴ በሀሳብ ነው የወሰደው። ሀሳብ ነው ይዞ የመጣው ሰይጣን። ሰውን ሰይጣን ሲፈትን በምንድን? ቆይ አንድ ጥያቄ፣ ሰውን ሰይጣን ሲፈትን በምንድን ነው የሚፈትነው? አንዴ ትቀጥላለህ። አንዴ ተባረክ። ወገናችን አመነ። በጣም እናመሰግናለን። ለመጀመሪያ ለምን ኢየሱስ ሰይጣን እንደወሰደው ስላመንክልኝ። እንግዲህ አጀማ አስቡት፣ አምላካችሁን ሰይጣን ሲወስደው ማለት ነው። አንደኛ ማሰዶና ሳይገድ ተቀጥላለሽ። አንዴ ረጋው ትቀጥላለህ። ተመልከቱ። የማቴዎስ ወንጌል እንደዚህ ይላል ምዕራፍ 4 ላይ ደግሞም ዲያብሎስ እጅግ ረጅም ወደ ሆነ ተራራ ወሰደው ይላል። ሰምታችኋል ሙስሊም ወንድሞቼ? የክርስቲያኖች አምላክ ሰይጣን ወሰደው።
ያው ወሰደው ወደ ተራራ። ስለዚህ አስቡት ሰይጣን አምላካቸውን ሲወስድባቸው ማለት ነው። ይሄን አምኗል። ያው መጀመሪያ ክዶ ነበር፣ ግን አሁን አምኗል። በጣም እናመሰግናለን ስላመንክልን። አሁን ጥያቄ ምንድነው? እንዴት አድርጎ ወሰደው? መልስልኝ። እንዴት አድርጎ ወሰደው? ወገናችን አምና እንዴት አድርጎ ወሰደው? እኔ ይኸውልህ በጣም አከብራለሁ፣ አብዱላይ በጣም አከብራለሁ፣ በጣም እወዳለሁ። ግን አይደለም ይሄ የድድብና ልክ ነው የሚያሳይ እንጂ የእውቀትን ጥግ አይደለም የሚያሳይ። ገብቶሃል አይደለ? ምስጋናውን ስሉም በኋላ አሁን ጥያቄን ብቻ መልስልኝ። እንዴት አድርጎ አይደለም ክርስቲያኖችን አምላክ ሰይጣን ወሰደው ብለህ ማለት አንተ አሁን ምሁር ሆነ ክርስቲያኖች አምላክ ብለህ መናገር አንተ አሁን ምንም አለማወቅ እንጂ ማወቅን አይደለም። አየው እዚህ ጋር መጽሐፍ እኮ ነው ያለው። ብራዘር ያው አንድ አንብበው። ለምንድን ነው የወሰደው? ይፈትነው ዘንድ ነው የወሰደው። አንድ አንብበው። ለፈለገ ነገር ወሰደው ብቻ ተወስዷል ነው። ከፈለገ ሊያቅፈው የሚሆን ፎቶ ሊነሱ ለፈለገው ጥያቄ እኔ ለምን ወሰደው ነው እንጂ ለሰልፊ ፎቶ ሊነሱ እንኳን ቢሆን አያገባኝም። ጥያቄ እኔ ወስዶታል ነው። አሁን አንብብልኝ፣ አንብብልኝ። እሺ ከላይ አንብበው፣ ከላይ አንብበው። መጀመሪያ አንድ የመጀመሪያ አንብብልኝ። ምዕራፍ አራትን ከላይ አንብበው። ምዕራፍ 4 አንዴ አንብብልኝ። ሰዓት አትፍጅብኝ። ከዛ ሰጥቼ አንብብልኝ አንዴ ፕሊዝ እባክህ። በደንብ ነው ሰዓት የምፈጅብህ። ለምን እንደሆነ ታውቃለህ? አታምነው ይሄን መጽሐፍ አታምነውም። ድቀት ነው የሚሆነው እንደዛ ከሆነ ፕሊዝ እመን። አሁን እመንልኝ፣ አንብብልኝ፣ እመንልኝ። ለምን ኢየሱስ በሰይጣን ተወስዷል አምናሃል፣ ግን ማንበብ ነው። ስለዚህ ማንበብ አለብህ። ቃል በቃል ተወሰደ አይደለም። ታምናለህ ወይስ አንተ ካላመንክ ለምንድን ነው ማነበው? የኔ ማንበብ ምን ትርጉም አለ? ኢየሱስ ሰይጣን ወሰደ የሚል መጽሐፍ እንደ ብዬ ነው ማንበብ ብራዘር። የተከበረውን ነብይ ሰይጣን አንገላታ የሚል መጽሐፍ እንደ ብዬ አምንበታለሁ። አላምንበትም። ምን አንተ ታምንበታለህ? ለዛ የምጠይቅህ የተከበረውን ነብይ ሰይጣን ተሸከመው የሚል መጽሐፍ እንደ ብዬ ነው የማምነው። እስታስበው የት ነው ተሸከመው የሚለው? የት ነው ተሸከመው የሚለው? ወሰደ። የት ነው ተሸክሞ ነው የወሰደው? ተሸክሞ ነው የወሰደው ነው የሚለው። አሳይካለሁ። እባክህ ይሄንን ሎጂክን ወደዛ ወሰደው። እሱን አልፈልገውም እኔ። በትክክለኛው መጽሐፍ ካወራኝ አውራኝ። በመጽሐፍ ማስረጃ አቀርብልሃለሁ። አንዴ ረጋ በል ፕሊዝ፣ ረጋ በል ፕሊዝ። እኔ መጽሐፍ ቅዱስን ከመጽሐፍ ቅዱስ ማስረጃ አቀርብልሃለሁ። አንዴ ረጋ በል ፕሊዝ፣ እባክህን ረጋ በል። አሁን ጥያቄ ምንድን ነው? እኔ እባክህን ጥያቄ መለስ። ሰይጣን እንደወሰደው አምናሃል። አምላክ የምትለውን አካል ሰይጣን እንደወሰደው አምናሃል። ሰይጣን ዳቢሎስ ወደ ተራ እንደወሰደው አምናሃል። አሁን ጥያቄ ምንድን ነው? እንዴት አድርጎ ወሰደው? ፕሊዝ መልስልኝ። እንዴት አድርጎ ነው የወሰደው? ፕሊዝ መልስልኝ። እንዴት አድርጎ ነው የወሰደው? ጥያቄ ስለማታምናል። ይኸውልህ እኔ አልመልስልህም። ይሄንን ሌላ ጥያቄ ካለ ጠይቀኝ። በቃ ልቀይርልህ። ከብዶሃል። ልቀይርልህ። እሺ ሌላ ጥያቄ ጠይቀኝ። ምንም ከብዶኝ አይደለም። ይኸውልህ ኢብራሂም ከብዶኝ አይደለም። ይኸውልህ ከብዶኝ አይደለም። እኔ አንድ ጥያቄ ብጠይቅህ አይምሮ ይዞራል። ገብቶሃል አይደል? ችግር የለውም። በቃ ችግር የለውም። አሁን ከብዶ ቀይር ያልኩህ እኮ አንተ ነህ። ጥያቄ ቀይር ያልኩህ አንተ ነህ። ጥያቄ ቀይር ከብዶሃል ማለት ነው። ከብዶኝ አይደለም። አንተ ይኸውልህ አማራ ሲናገር ምን ይላል መሰለህ? አማራ ሲናገር አፍ ሲከፈት ጭንቅላት ይታያል ይላል። አይታል? አማራ ሲናገር አፍ ሲከፈት የጭንቅላትበት ነው የሚታየው ይላል። ስለዚህ አሁን ዘር ውስጥ ገባ። አማራ ምናምን ማጀመር አንዴ ረጋ በል ፕሊዝ። አሁን ጥያቄውን መልስልኝ። አንተ ካልፈራ ጥያቄውን መልስልኝ። እንዴት አድርጎ ነው የወሰደው? ተሸክሞ ነው የወሰደው? ካልፈራ መልስልኝ። ምን አስፈራኝ? ይፈትነው ዘንድ ነው የሚለው። ይፈትነው ዘንድ እስቲ መጽሐፍ ቅዱስን አፕሊኬሽን አውጣና ገባ። ጥያቄ ለምንድን ነው? ጥያቄ እንዴት አድርጎ ወሰደው ነው ፕሊዝ። ጥያቄ ሰይጣን ኢየሱስ እንዴት አድርጎ ወሰደው? መልስልኝ። እሺ መሐመድን ወደ ጫካ እንዴት አድርጎ ወሰደው ሰይጣን? መጀመሪያ መልስ። መጀመሪያ አንተ ነቢይ ነህ የምትለውን እሱን እንዴት አድርጎ ወደ ጫካ? መልስልኝ። እሱ መልስልኝ። እኔ ደግሞ ይህን መልስልሃለሁ። በእስልምናችን ነብዩ መሐመድ ሰይጣን ወሰዳቸው የሚል ጥቅስ የለማ። በእስልምና ነብዩ መሐመድ ሰይጣን ወሰዳቸው የሚል ጥቅስ የለም። በክርስትና ግን መጽሐፍ ቅዱስ ላይ ግን አምላክ የምትለው አካል ሰይጣን ወስዶታል። ሰይጣን ወደ ተራራ ረጅም ታዲያ አምላክ ነው ወደ ጫካ ወስዷል። ያንን ሁላ ኪሎ ሜትር ሰይጣን አምላክ አረፋ አዳፍቆ የሞተው አምላክ ወስዶት ነው ወደ ጫካ? አይደለም። አረፋ አዳፍቆ የሞተው ያያችሁ አይደለ? ክርስቲያኖች እንደዚህ ናቸው። ሰይጣን አምላክ ነው። አትወርድም። መልስ ትመልሳለህ። ጥያቄ መልስልኝ ፕሊዝ። እኔ አልወርድም። ጥያቄ ምንድን ነው? ሰይጣን ሚውት አታርገኛ። መልስልኛ። ሚውት አታርገኝ።
ከርዕስ እወጣለሁ። በደንብ አድርጌ ነው የምወጣው። አንተን ትመልስልኛለህ፣ እኔ እመልስልሃለሁ። ከወጣህማ ታች አደርጋለሁ። በቃ ይቅርታ። ከዚህ በላይ ድርቀት ነው የሚሆነው። ታችና አዳምጠና ሌላ ክርስቲያን ታስገባላችሁ። ሀሳቡን እንገራችሁ። ያጀማ ወገናችን ምንም ቢቆይም ምንም ቢከራከርም አምኗል። አልሐምዱሊላህ ምን አመነ? አምላኩ ሰይጣን እንደወሰደው አመነ። እስካሁን የሚታርጉት ማማን አለ እንዴ? እስካሁን የተከራከረው ነገር ምንድነው? አንድ የሚታርጉት እስካሁን የተከራከረው ምንድነው? ኢየሱስ አልወሰደውም። መጀመሪያ ላይ ወደ ተራራ አልወሰደውም ማለት ግን መጽሐፍ ቅዱስ ከፍተህ ስናየው ጀማ አምላካቸው የሚሉት አካል ኢየሱስ ሰይጣን ወደ ተራራ ወስዶታል። አስቡት፣ አምላክ ነው የሚባለው አምላክ የሚባለው አካል ሰይጣን ወስዶታል። ማስረጃው ላሳያችሁና ከዛ ሌላ ክርስቲያን ደግሞ ይገባና ይቀጥላል። ኢብራሂም ተቀጥላል። ሀቢቢ ተመልከቱ፣ የማቴዎስ ወንጌል ላይ መጽሐፍ ቅዱስ ላይ ወንጌል ላይ ተመልከቱ። እንደዚህ ነው። ሌላ ጊዜ እስከ 2 ሰዓት ተኩል ባለው የመንገድ ላይ ነኝ፣ 3 ሰዓት ባለው ደግሞ ይገባለሁ። አይ ኢብራሂም ፊልስ ገዝቶ ማለት ነው። እንደዚህ ይላል። ደግሞም ዳቢሎስ እጅግ ረጅም ወደ ሆነ ተራራ ወሰደዋል። አያችኋ? የክርስቲያኖችን አምላክ ኢየሱስን ሰይጣን ወደ ተራራ ወሰደው። አስቡት፣ አምላክ የሚባል አካል ሰይጣን ሲቆጣጠረው ይሄ አምላክ ይባላል? እንደ ትክክለኛ ነብይ ይባላል? በአላህ አስቡት እስቲ። ሰይጣን የሚቆጣጠረው ነብይ አለ? ያጀማ በክርስትና ኢየሱስ አምላክ ነው። ኢየሱስ አምላክ ከሆነ እንዴ ብሎ ሰይጣን የፈጠረው ሰይጣን እሱን ተራራ ይወስደዋል። አስቡት፣ ተራራ እኮ ረጅም ነው። ያንን ረጅም ተራራ ሰይጣን አስወጣውና ምን አይነት አምላክ ነው? እንደዛ አይነት አምላክ እኛ አናውቅም። ኦኬ፣ ለማንኛውም አልመለሰውም ኢብራሂም።